እንዴናችሁ ጎረቤቶቻችን ሰላም ነው ወይ? ፓርት 3 ይዤላችሁ መጥቻለሁ። እኛ እናንተን ለማሳወቅ ማናደርገው ነገር የለም። አንዳንዶቻችሁ በቃ ትግርኛ ወሬ አላወራም አማርኛ ነው ማውራት የምፈልገው እና ምንድነው አንዱ ምን ብሎ ኮሜንት አደረገ? አጣዋት ኮሜንቷን። ኢትዮጵያ ወደ እግዚአብሔር እጆቿን ትዘረጋለች። የትኛው ኢትዮጵያ ናት? ኧረ ተው ምን ነው ሸዋ? ኢትዮጵያ ማለት ትርጉሙ በርንድ ፌስ ነው። በመጽሐፍ ቅዱስ ጊዜ ደግሞ ኢትዮጵያ አቢሲኒያ ነበር የምትታወቀው። ኢትዮጵያ ትታወቅም ነበር። ግማሹ የአፍሪካ መሬት ኢትዮጵያ ነበር የሚባለው። ኢትዮጵያ ማለት ደግሞ ትርጉሙ በርንድ ፌስ ማለት ነው። የተቃጠለ ፊት፣ ጥቁር ማለት ነው። ሌላ ምንም ትርጉም የለውም። ገባችሁ? እንደዚህ ቢግ ዲል ምናምን አታርጉት። አንድ ሁለተኛ ደግሞ የኢትዮጵያ ኦርቶዶክስ ቤተክርስቲያን መጽሐፍ አይ ቲንክ በ16 or 17 BC ነው ምናምን ነው የተጻፈው አይደለ? የዛኔ እንኳን ማለት ነው አንብቡት። የኤርትራ ባህር ነው የሚለው ባይብል ላይ፣ የራሳችሁ ባይብል፣ የዓለም ላይ ራሱ አይደለም፣ የራሳችሁ ባይብል ላይ የኤርትራን ባህር ሰንጥቆ ሙሴ አሳለፋቸው ይላል። ለምን ኤርትራ ፓርት ኦፍ ኢትዮጵያ ከነበረች ወይ የኢትዮጵያ ግዛት ከነበረች የኢትዮጵያ ባህር ሙሴ ሰነጠቀው ለምን አይባልም? አይባልም ስላልነበረ ምንም ማድረግ አይቻልም። መጽሐፍ ቅዱስ እንኳን እየተከራከራችሁ ነው። ኦርቶዶክስ ቤተክርስቲያን ኢትዮጵያ ኦልድ ናት ብለን ካሰብን፣ መጽሐፍ ቅዱሱ ኦልድ ነው ብለን ካሰብን፣ ኤርትራ መቼም የኢትዮጵያ ሆና አታውቅም። ተግባባን? ከተግባባን ማለት ነው። ሁለተኛ ደግሞ ማለት ነው እነዚህ ነፃ አትወጡም እንመጣለን ምናምን እናሳያችኋለን የምትሉ ሰዎች፣ ከደርግ ማን ነው ነፃ ያወጣችሁ? ታሪካችሁን ታውቃላችሁ? ከደርግ ነፃ ያወጣችሁ የኤርትራና የትግራይ ወታደር ተባብረው ነው። እድሜነ EPLF እና TDF እድሜ ለነሱ ነው ነፃ ያወጣችሁት። ደርግ እንዳይመለስ ደግሞ 7 ዓመት ጠብቀናችሁ ወጣ አንፈልግማ። የራሳችንም በስቶብናል እንኳን የሌላ ሰው መሬት ለመያዝ ህዝብ ለመያዝ እና ከደርግ ነፃ ያወጣናችሁ እኛ ነንና ትግራይና ኤርትራን አክብሩ። ነፃ ያወጣችሁ ከደርግ ደርግ ምን እንዳረጋችሁ ታውቃላችሁ? አንዳጅ ጥጣችሁ ሲቆርጣችሁ አንዱ ምናምን የደርግ ታሪክ መቼም ታውቁታላችሁ። እኔ ለእናንተ አልናገርም አይደለ? ፒስ ኤንዌይስ። አትቃጠሉ ደግሞ አትናደዱ፣ አትሳደቡ። እኔ እኮ እያወራሁ ያለሁት ያለ ነው፣ ፋክት ነው፣ ያለፈ ነው። አያቶቻችሁን ጠይቁ። ምን ነው ተው እንጂ። ጎግል ደግሞ አርጉ። እኔን ጎግል አርጊ ነው የምትልን እያረኩ ነው። እናንተም አርጉ። እንወዳቻለን ባይ